ሰላም ጤና ይስጥልኝ የተከበራችሁ ውድ የቅኝት ሚዲያ ቤተሰቦች ሁሉ ሰላም ነው። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ በማስተላለፋቸው ቪዲዮዎች እጅግ በርካታ የሆኑ ሐሳቦችን እያነሳው ወደ እናንተ ማቅረቤን ቀጥያለሁ። ዛሬም እንደተለመደው ሁሉ በእናንተ ህይወት ውስጥና ወይም በእኛ ህይወት ውስጥ ሊሰሩ ህይወት ያላቸው ጉዳዮችን እያነሳን አብረን የምንቆይበትን አንድ ጉዳይ አነሳለሁ። የሰው ልጅ በህይወቱ እንዴት አድርጎ ከሰዎች ጋር መኖር እንዳለበት ማሰብ ይገባዋል ብዬ አስባለሁ። በእርግጥም የሰው ልጅ በዚህ ምድር ላይ ለሚፈልጋቸው ነገሮችና ለሚያከናውናቸው ድርጊቶች በሙሉ እያንዳንዱ ጉዳዮች እሱነቱን በደንብ አድርገው ሊገዙትና በደንብ አድርገው ሊኖሩበት እንደሚገባ አምናለሁ። ዛሬም በዚህ ሰዓትና በዚህ ጊዜ ይህንን ሚዲያ እየተከታተላችሁ ያላችሁ ሰዎች ራሳችሁን ተመልክታችሁ በእናንተ ህይወት ውስጥ ያሉትን ነባራዊ እውነቶች እንዴት አድርጋችሁ ማከናወን መስራት የምትችሉበትን ጉዳይ ከአንድ ጉዳይ ጋር አሰናስሌ ወይም ደግሞ አያይዤ ልንገራችሁ። ይህንን የተሰናሰለ ጉዳይ በህይወታችሁ ውስጥ እንድታስቀምጡትና የእናንተ ህይወት ከዚህ ወደዚህ እንደሚሄድ በማሰብ የህይወታችሁን ገጽ ማበጀት አለያም ማሳመር ትችላላችሁ። በእርግጥም ወዳጆቼ ነገሮች ራሳቸውን በደንብ አድርገው እያስፋፉና እየለወጡ ሲመጡ እናንተ መቀየር ካልቻላችሁ፣ መለወጥ ካልቻላችሁ በእናንተ ላይ እንደ ቅዝምዝም ነገሮቻችሁ ያልፋሉ። ያኔ የምትፈልጉትን ነገር ማግኘት መያዝ አትችሉም። ሁልጊዜ በራሳችሁ ትቆጫላችሁ፣ በራሳችሁ ትጨነቃላችሁ፣ ራሳችሁን እየወቀሳችሁ ዘመናችሁን በሙሉ ላጠፋችሁት አንድ ነገር ብዙ እድሜያችሁን ታባክናላችሁ። ስለዚህ መፍትሄው ምን ይሆን? ልብ አድርጉ። ሁልጊዜ ይቅርታ የሚል አንድ ታላቅ ቃል አለ። ይቅርታ ለራስም ለሰው ማድረግ። የሰው ልጅ ይቅርታ ማድረግ ሲጀምር፣ ይቅር ማለት ሲጀምር ከራሱ ጀምሮ ደግሞ ሌሎችን ይቅር ማለት በእርሱ ህይወት ውስጥ ካደገ በእርግጠኝነት የሚፈልጋቸውን ጉዳዮች ከበስተጀርባው እያተለተለ ያመጣቸዋል። አዎ ሰው በይቅርታ የታጀበ ማንነት፣ በይቅርታ የተዋጀ ሰውነት፣ በይቅርታ የቆመ ስብዕና ካለው በእርግጥም አሁን ወደ ለውጥ ይመጣል። በእርግጥም ሰው በአፉ ብቻ ይቅርታ ብሎ ልቡ መለወጥ ካልቻለና ለውጡን ከይቅርታ ጋር ካላሰናሰለው በእርግጠኝነት አፍ ብቻ ለሚናገረው፣ ምላስ ብቻ ለሚወነጭፈው ጉዳይ ውጤት ማግኘት አይቻልም። ውጤት ሆኖ እንዲታይ ይቅርታ የሚለው ቃል በተግባር ተለውጦ መገኘት አለበት። በተግባር ተለውጦ የሚገኘው የይቅርታ ቃል በእርግጥም አዎ አሸናፊነት፣ ትልቅነት፣ የበላይነትን ሊያመጣ የሚችል ብርቱ መሳሪያ ነው። በዓለማችን ላይ በጣም በርካታ ሰዎች ብዙ ጉዳት ደርሶባቸው ተጨንቀው ተጠበው በመከራ ውስጥ እያለፉ እንኳን እርሱ ያደረገው፣ እርሷ ያደረገችው፣ እርሱ የሰራብኝ፣ እርሷ ያሰራችብኝ ጉዳይ ሳያውቅ ነው። ስለዚህ ይቅር ብየዋለሁ ብለው የሰውየውን ስብዕና ሲገነቡ የራሳቸውን የሰውነት ልዕልና ከፍ ያደረጉ ሰዎችን እናያለን። እውነት ነው። የህይወት አንዱና ዋነኛው ገጽ ይቅርታ ነው። ይቅርታን ከማን እንጀምር ብለን ልናስብ እንችል ይሆናል። አዎ ይቅርታን ከራሳችን እንጀምር። ራሴን ይቅር ልበለው፣ አልውቀሰው። ትላንትና አልፏል። ዛሬ የኔ አለኝታ ነው፣ ነገ ተስፋ ነው። ስለ ነገው ስለምጨነቅ ስለ ትላንትናው ከማስብ ይልቅ የሚጨነቀውን ነገ የሚጨነቅነት ነገ የማላቀው ነገ ዛሬን አለኝታዬን ሊቀማኝ ስለሚችል እዚህ ላይ ጊዜ ማጥፋት የለብኝም። ትላንት እንደ ዘበት አልፏል። ያለፈውን ትላንትና እየወቀስኩኝ ወይም ደግሞ ባለፈው ትላንትና ውስጥ የነበረው ማንነቴን እያክፋፋሁኝ የዛሬውን አለኝታዬን አለያም ጊዜን የማጠፋ ከሆነ በእርግጥም
እኔነቴን እየጎዳው ነው ያለሁት። ስለዚህ ትላንትና ሆኖ አልፏል። ዛሬ ወይንም አሁን አዲስ ቀን ነው። ነገ ደግሞ ምናልባትም ላላገኘው እችላለሁ። የማላገኘውን ነገ ዛሬ ላይ ሆኜ እየተጨነቅኩኝ ያገኘሁትን እጅ ላይ ያለውን ዛሬ ለምን አባክናለሁ? ስለዚህ ለራሴ አሁን ይቅር ማለት ያስፈልገኛል። የትላንትናው ያጠፋኸውን ጊዜ እርሳው፣ ተው። ያን ጊዜ እርሳው፣ ያን ጊዜ ተው። አሁን ነው ያንተ ማንነት፣ አሁን ነው ያንተ ጊዜ ብዬ ለራሴ ይቅርታ አድርጌለት በአዲስ ምዕራፍ በአዲስ ጉዞ አዲስ ጀንበር ዛሬ ጮራዋን ፈንጥቃለችና በዚች አዲስ ማንነት ውስጥ ራሴን ማቆም ያስፈልገኛል። ስለማላቀውም ነገ መጨነቅ አያስፈልገኝም። የማላቀው ነገ ሊመጣም ላይመጣም ይችላል። ምናልባት ነገ በቀንነቱ ባይቀርም እኔ ግን ነገ አልገኝ የማቀው ነገር የለም። ስለማላቀው ነገ ለምን እጨነቃለሁ? ስላወቅኩት ስለኖርኩበት ስለምኖርበት አሁን ግን ማሰብ ያስፈልገኛል። ስለዚህ የትላንትናውን ማንነቴን ይቅር ብዬ የዛሬው ማንነቴ ላይ እየሰራሁኝ የነገውን ነገር ተስፋ ባደርግ መልካም ነው። ስለዚህ ወዳጆቼ ይቅር ስንል ለውጥ የምናመጣበት ይቅርታ ሊሆን ያስፈልገናል። ለውጥ የምናመጣበት ይቅርታ ውጤቱ መልካም ነው። ከበርካታዎቹ ጋር የምንገናኝ የምንያያዝ እንሆናለን። ውድ ይህንን ሚዲያ የምትከታተሉ ጓደኞቼ ራሳችሁን ይቅር በሉ። ከሰዎች ጋር በይቅርታ ተወዳጁ። ይቅርታ የጠፋውን ነገር እንደ አመድ ሆኖ የተበተነውን ነገር መሰብሰብ የሚችል ትቢያን አራግፎ የሚያነሳ አንድ መልካም የህይወት ገጽ ነው። በይቅርታ ውስጥ የኖረ ማንነት፣ በይቅርታ ውስጥ የቆመ ስብዕና ለሰዎችም ለራሱም የሚተርፍ ማንነት እየገነባ ይመጣል። ለሚቀጥለውም ትውልድ መልካም ነገር ሆኖ እንዲቀጥል ያደርጋል። እንግዲህ በይቅርታ ውስጥ ያለ ማንነት ይቅር እያለ የመጣ ስብዕና የበርካታዎቹን ችግር ብሎ የሚሰማ ማንነት የሚያዳብር ስለሆነ የይቅርታውን ወዝ አሊያም ደግሞ የይቅርታውን ስሜት በሱ ልብ ውስጥ በመያዝ እስከ መጨረሻይቱ ድረስ አብሮ እንዲዘልቅ ማድረግ ይችላል። አብራችሁን ሆኖ ልዩ ልዩ የሆኑ ሐሳቦችን እያነሳን አብረን እንመካከራለን። ፔጁን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከኔ ጋር እንድትሆኑ እጠይቃችኋለሁ። መልካም ጊዜ፣ የተወደደ ሰዓት እንዲሆንላችሁ ከልብ አድርጌ እመኛለሁ። ሰላም ሁኑልኝ።